ሰላም ሰላም ውድ ቤተሰቦች ሰላም ናችሁ? እኔ ደህና ነኝ። ዛሬ ደግሞ ሌላ ቪዲዮ አዘጋጅቼላችሁ መጥቻለሁኝ። የባለፈው ስለ ጤናችን ነበረ። ዛሬ ደግሞ እስኪ በዓለም ላይ ያሉ አስገራሚ ቦታዎች ወይም አስገራሚ ነገሮች ነግራችኋለሁኝ። በዓለም ላይ ያው ብዙ አስገራሚ ነገሮች ይኖራሉ። ከነዚህ ውስጥ ለዛሬ አምስት አካባቢ አዘጋጅቼላችሁ መጥቻለሁኝ። እነዚህ አስገራሚ ነገሮች የተለመዱ አለመሆናቸው በብዙዎች ዘንድ ግርምትን የጫሩ ነገሮች ናቸው። ለዛሬ ግን አምስት አዘጋጅቼላችሁ መጥቻለሁኝ። የመጀመሪያው ምን አለ መሰላችሁ? አብዛኛውን ጊዜ በበረሃ አካባቢ ያው ዝናብ የማይታሰብ ነገር ነው። ከጣልም ያው ብዙም ትንሽ ነው እንጂ ብዙ አይደለም። ነገር ግን በ2018 በፈረንጅ 2018 ላይ የጣለው በሰሃራ በረሃ ላይ ሙሉ መሬቷን ያለበሰው በበረዶ ያለበሰው ግርምትን ይጭራል። ሌላኛው የሚያስገርመው ነገር እዚህ ላይ ምንድን መሰላችሁ? ይህ ሙሉ መሬቷን ያለበሰ በረዶ በአንድ ሰዓት ውስጥ ሙሉ በሙሉ እንደከሰመ ነው የሚያሳየን። ሁለተኛው ምንድነው? በግብፅ ፒራሚዶች የተለመደ ነገር ነው። ያው ፒራሚድ ስናነሳ ግብፅን ነው የምንስበው። ነገር ግን በደቡብ ሱዳን ፒራሚዶች ከግብፅ የበለጠ እንደሚኖር ምን ያህሎቻችን እናውቃለን? በደቡብ ሱዳን ውስጥ ወደ 255 ፒራሚዶች ይገኛሉ። ይህም ከግብፅ በጥፉ ይጨምራል። ይህም ያው በጥፍ መጨመሩ ደግሞ በሌሎች ዘንድ ግርምትን እያጫረ ይገኛል። ሶስተኛው የመሬት መንቀጥቀጥ አገራትን የሚያፈርስ መሆኑ ይታወቃል። በአለማችን ላይ መሬት መንቀጥቀጥ የማትረታ ሀገር አለች፣ በመሬት መንቀጥቀጥ ማለት ነው። ይህም የማን ጥያቄ ሲነሳ ይህም ለምን የሚል ጥያቄ መነሳቱ የማይቀር ነገር ነው። ነገር ግን ማቹ ፒቹ የጥንታዊ የኢንካ ከተማ ስትሆን በፔሩ የምትገኝ ስትሆን በመሬት መንቀጥቀጥ በተደጋጋሚ ትጠቃለች። በዚህም ችግር ብልሃትን ያስተምራሉ እንዲወዱ በወቅቱ የነበሩ ሰው አንድ መላ ዘይደዋል። ኢንካኖች አሽለር ማሶነሪ የሚባል ድንቅ የምህንድስና ቴክኒክ ፈጠሩ። ድንጋዮቹ ያለ ኮንክሪት ሙሌት እንዲጣበቁ በማድረግ ይህም በመሬት መንቀጥቀጥ ድንጋዮቹ ወደ መጀመሪያው ቦታቸው ከመመለሳቸው በፊት በቦታቸው እንዲንቀሳቀሱ ያስችላቸዋል በማለት ይህን ድንቅ የምህንድስና ጥበባቸውን በማካፈላቸው ድንቅ አስብሏቸዋል ማለት ነው። ሌላው አራተኛው ምንድነው? በሰማይ ላይ ቀስተ ደመናን ማየት የተለመደ ሊሆን ይችላል። ነገር ግን ይህን በወንዝ ላይ አለ ቢባል ለብዙዎቹ ግርምትን የሚፈጥር ነገር ነው። ነገር ግን እዚህ ላይ ምንድነው? የአምስት ቀለማት ወንዝ በመባል የካኖ ክርስቲያኖስ ወንዝ በሰማይ ላይ ካሉ ቀለማት በማንኛውም ቀስተ ደመና የበለጠ ድምቀት ያለው መሆኑን ብናውቅ ስንቶቻችን ነን ግርምትን የሚጭርብን በእኛ ላይ ማለት ነው። ይህ አስደናቂ ወንዝ በኮሎምቢያ ሴራሊያ ደላ ማካሬና ብሔራዊ የተፈጥሮ ፓርክ የሚገኝ ሲሆን በውስጡም ቀይ በቢጫ በአረንጓዴ እና በሰማያዊ የተዋበ ወንዝ ሲሆን ይህ ወንዝም ውሃው በጎደለ ጊዜ ይበልጥ አንጸባራቂነት ቀለሞቹ ይበልጥ ደማቅ መሆናቸውን ያሳየናል። ይህም ወንዝ ከግንቦት እስከ ህዳር ባለው ወሮች ይበልጥ ውብ ሆኖ እንደሚታይ ነው ለብዙዎች ዘንድ ግርምትን እየፈጠረ የሚገኘው። አምስተኛ ኮካኮላ ምርት በብዙ ሀገራት ዘንድ የመገኘቱን ስንቶቻችን ሁሉም ሰው ኢማጅን የሚያደርገው ነገር ነው። ነገር ግን በሁለት ሀገሮች የማይገኝ መሆኑን ስንቶቻችን እናውቃለን? ይህም በሰሜን ኮሪያ እና በኩባ። በሰሜን ኮሪያ በ1950 ጀምሮ ሀገሪቱ ምንም አይነት የኮካ ምርት ከዛ ወዲህ እንደማይኖር ነው። ሁለተኛ እንደገና በኩባ ደግሞ ከ1962 ጀምሮ ምንም አይነት የኮካ ምርት ሀገሯ እንደማይገባና እንደማይመረት ነው የሚያሳየው። ነገር ግን ሰሜን ኮሪያ የራሷን ኮካኮላ ምርት አምርታለች። ኮካዎ ስፓርክሊንግ የሚል ስም ሰይማለች። ይህ ኮካዎ ስፓርክሊንግ ብላ የሰየመችው ምርቷ ሽፋኑ
ዘሴም ቢሆንም ጣዕሙ ግን የውስጡ ጣዕም ያው እንደ ሽፋኑ እንደማይሆን በብዙዎች ዘንድ ግርምትን አጭሯል። ለዛሬ ያዘጋጀሁላችሁ ቪዲዮ ይችን ትመስላለች። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሌን ያበረታቱኝ። በተረፈ እንዲሰራላችሁ የምትፈልጉት አይነት ቪዲዮ ካለ በኮሜንት አሳውቁኝ። እስከዛው ሰላማችሁ ይብዛልኝ። እወዳችኋለሁ።